ኢትዮጵያ ፕሌን ተጠልፎ እንደሚያውቅ ታውቃላችሁ? ይህ የሆነው በፈረንጆቹ አቆጣጠር በ1996 ዓመተ ምህረት ነበረ። ፕሌኑ ደግሞ ወደ ተለያዩ የአፍሪካ ሀገሮች ነበር የሚሄደው እና ደግሞ 175 ተሳፋሪዎች ነበሩት። አውሮፕላኑ የሚያበረው ፓይለት ደግሞ ስሙ ልዑል ይባላል። ልዑል በጣም ኤክስፒሪየንስድ የሆነ በጣም ፕሮፌሽናል የሆነ ወደ ተለያዩ ሀገር የበረረ ፓይለት ነው። ከዛ በረራ ጀምረው ትንሽ እንደሄዱ 3 ሰዎች ብድግ ይሉና ሴኩሪቲ ምናምን አታክ ማድረግ ይጀምራሉ ማለት ነው። ሴኩሪቲዎችን አታክ አድርገው ከጨረሱ በኋላ ደግሞ ወደ ፓይለቶቹ ክፍል ይገባሉ። ከዛ በኋላ ኮፓይለቱን በቃ ይመቱታል ምናምን ነገር ከዛ ወርውረው ያስወጡታል። ከዛ ከ3ቱ ጠላፊዎች አንዱ የኮፓይለቱ ሲት ላይ ይቀመጥና ልዑል የሚለዋል ይሄን ፕሌን ወደ አውስትራሊያ ፍላይ ካላደረግከው ቦምብ ይዘናል እናፈነደዋለን ይላል። ግን እውነት ለመናገር ውሸታቸው ነው። ቦምብ የሚባል ነገር አለሱ። ልዑል ግን ያንን አያውቅም፣ ያሉትን ነው የሚያምነው። ስለዚህ ፓሴንጀሮቹን ሴፍሊ ለማድረስ እንግዲህ እሺ ብሎ ይስማማል ማለት ነው። ይህ ሲሆን ግን አንድ ትልቅ ችግር ነበረ። ያው ፕሌኑ የወጣው ወደ አፍሪካ ሀገሮች ሊሄድ ነው። ስለዚህ አውስትራሊያ ድረስ ሊያስሄድ የሚችል ነዳጅ አልነበረውም።